የነብዩ ሙሳ አለይሂ ሰላም አስደናቂ ተአምራትን በዚህ ቪዲዮ እንመለከታለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በታሪክ ውስጥ እጅግ አስደናቂ የሆነውን ባህርን የሰነጠቀውንና ግፈኛውን ፈርዖንን ያንበረከከውን የታላቁን ነቢይ የሙሳን አለይሂ ሰላም ተአምራትን እንመለከታለን። አላህ ሱብሓነሁ ወተዓላ ለሙሳ የሰጣቸው ተአምራት አስማት ሳይሆኑ ፈጣሪነቱንና የሙሳን ነቢይነት የሚያረጋግጡ ታላላቅ ምልክቶች ነበሩ። እስከ መጨረሻው አብራችሁን ቆዩ። እባብ የሆነችው በትር። ሙሳ ወደ ፈርዖን ቤተ መንግሥት በገቡ ጊዜ ፈርዖን ጥያቄ ቀረበ። ሙሳም በእጃቸው የነበረችውን በትር ወይም ዱላ መሬት ላይ ጣሏት። በቅጽበት በትሯ ወደ ግዙፍ እባብ ተቀየረች። ፈርዖን ይህ እርግምት ነው በማለት በሀገሪቱ ያሉትን ጠንቋዮች ሰበሰበ። ሆኖም የሙሳ በትር የጠንቋዮቹን ድግምት በሙሉ በመዋጥ እውነተኛ ተአምር መሆኗን አሳየች። ሁለተኛ፣ አንጸባራቂዋ እጅ። ሌላው ተአምር ደግሞ ሙሳ እጃቸው ወደ ብብታቸው አስገብተው ሲያስወጡ ነበር። እጃቸው እንደ ፀሐይ ብርሃን የምታበራ ሆና ትወጣ ነበር። ይህ ምንም አይነት በሽታ ሳይሆን የአላህ ታላቅ ምልክት ነበር። ሶስተኛ፣ የባህሩ መሰንጠቅ። ሙሳና የእስራኤል ልጆች ከፈርዖን ጦር እየሸሹ ባህር ዳርቻ ላይ ደረሱ። ከፊት ለፊታቸው ባህር፣ ከኋላቸው ደግሞ የፈርዖን ጦር። ሕዝቡ ተስፋ በቆረጠበት ጊዜ አላህ ሙሳን ባህሩን በበትርህ ምታው አለው። ሙሳ ባህሩን ሲመቱት ባህሩ ለሁለት ተከፈለ፣ እንደ ትልቅ ተራራ ቆመ። በመካከሉም ደረቅ መንገድ ተፈጥሮ ሕዝባቸውን አሻገሩ። ፈርዖን ሊከተላቸው ሲሞክር ግን ባህሩ ተመልሶ ዋጣቸው። የነቢዩ ሙሳ ታሪክ የሚያስተምረን እውነት ሁልጊዜም እንደሚያሸንፍና በአላህ ላይ ተስፋ የሚያደርግ ሰው ፈጽሞ እንደማይሸነፍ ነው። እስቲ እናንተ ሙሳ አለይሂ ሰላም ካደረጋቸው ተአምራቶች መካከል ለእናንተ ድንቁ የቱ ነው? ይህ ቪዲዮ ከተመቻችሁ ላይክና ሰብስክራይብ በማድረግ ለሌሎች እንዲያደርስ አድርጉ። በቀጣይ የትኛውን ታሪክ እንድሰራላችሁ ትፈልጋላችሁ? እስቲ ኮሜንት ላይ ጻፉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።